ወይኔ ጉዴ! አሁን ሰው ማዕት ሰው ነው ያለው። ሁ ኬርስ? ግጥ ብለን ነው የምንገባው። ሰርፕራይዝ እናደርጋታለን። ናፒ እዛ ኬኬ ረስተኛ ጊዜ በጣም ተገዚ ላይ አንድ በዚህ እዛ ይሄ ደግሞ ማለት ነው ኢንኬዝ በቃ ለኔ ማየት እንዲህ አብሬክ ዴት መውጣት ምናምን ግን በቃ አንተ ማየት ይብራሽ ለኔ ለኔ ትልቅ ነገር። አይ በጣም ነው በቃ እና ስላገ ሰግጥ ለህይወቴ ሰግጥ ለበረከቴ ሰግጥ። ጋይስ እቺ ልጅ ታውቋታላችሁ? ዛሬ ሰርፕራይዝ ላደርጋት ነው። እሷ እንግዲህ እንደማገኛት አታውቅም። እውነት ለመናገር የኔ ጸጉር ቀምቃሚ ነው የሚባለው፣ ከርከርካሚ ጸጉሬን የሚያስተካክለኝ ልጅ ማለት ነው። ካፌ ውስጥ ይዟት እየጠበቀኝ ነው ያለው። እሷ አታውቅም ምን እንደሚፈጠር። እኔ ግን እንደዚህ ሱፌን አድርጌ ሽክ ብዬ ማለት ነው ሰርፕራይዝ አደርጋት ነው። ሰርፕራይዝ ማድረግ ብቻ ሳይሆን ማለት ነው እራት ይዣት እወጣለሁ፣ ድረስ እገዛላታለሁ። ከዛ በኋላ የሚገርም ላግዠሪ የሆነ ቦታ ሜቢ ስካይላይት እዛ ይዣት እሄዳለሁ። ኮክቴል ምናምን ጋብዛታለሁ ማለት ነው። ምሽቷ ሜክ እናደርገዋለን። ቪዲዮቿ በጣም እከታተላቸው ነበረ፣ ለመመለስ ሞክር ነበረ፣ ግን ቪው እያገኘት ነበረ። ስለዚህ ከመለስኩላት ሰው ማየት ያቆማል እሷን። አሁን ግን ይገባታል ብዬ ስለማስብ ትልቁ ታዋቂነት ታገኘዋለች። ስግጥ ብላ ፈምሳለች። እንግዲህ በረከት ደግሞ ይህ ነው። ፈታ እንላለን አብረን ወጥተን ጋይስ ሌትስ ጎ። ሽታ አለን ሌኪን ወይ እስኪ ሽታ ስጠኝ በእናትህ። አሁን ሽታ እናደርጋለን። ይሄ ነው የምፈልገው እኔ። ቶም ፎርድ ውድ ሌላ አለ? አሪፍ ነው፣ ጸዴ ነው። ይደረግ እዚህ ላይ ያዳለ የታባት እንግዲህ እንደዚህ ታደርጋለህ። አንድ በዚህ ትጨምራለህ፣ አንድ በዚህ ከዛ ይሄ ደግሞ ማለት ነው ኢንኬዝ ትጨምራለህ። አንድ አይ በቂ ነው ሳታበዛ። ግን እንደዚህ ብታረግስ ከዚህ ትጀምርና በቃ ከመምጣቴ በፊት ማለት ነው እንዴ አዶናይ መባል አለበት። ገባችሁ? የጫማህም እዚህ ኢንኬዝ ጫማው ልከት ነው። እዚህ ላይ ደግሞ አንድ ታደርጋለህ። ከዚህ ደግሞ አለ ከኋላ መታ የምታቅፈ ሴት ካለች በዚህ ነው ታደርገው። መዘጋጀት ነው ወንድም ማለት ተዘጋጂ። መጣሁልሽ። ፍላወር እንግዛ እንዴ ናቲ። መተናል፣ ደርሰናል ማለት ነው። አሁን ልወጣ ነው። እዛ ናችሁ? አሁን በቃ ልምጣ። አሁን በቃ እየመጣሁ ነው። አዘጋጃት። እሺ እየገባሁ ነው። እየገባሁ ነው። እሺ በቃ አንተ ውስጥ እደውልልሃለሁ። እሺ በስመ አብ ሌትስ ጎ። ወይኔ ጉዴ! አሁን ሰው ማዕት ሰው ነው ያለው። ሁ ኬርስ? ስግጥ ብለን ነው የምትገባው። ሰርፕራይዝ እናደርጋታለን። ናፒ እዛ ኬኬኤፍሲ የሚባለው ውስጥ ነች ያለችው። ምንም አልጠበቃችም እኮ እርግጠኛ ነኝ። ምንም ማለት ነው። አረ ካሜራው ግን እንትን እንዳይሉ በእናትህ። ሰላም ነው? ወይኔ ነግባ። ዝግጁ? ሃይ በመጨረሻም ተገናኘን። አዎ ይኸው ይህ ፍላወር ላንቺ ነው። ላንቺ ይዤልሽ መጣሁ። ይኸው እችላለሁ። ዲስትራክት አደረክልኝ በደንብ አድርገህ። ቢዚ አደረኩት እኮ ወይ እኔ ቁጭን አልመስልም። እኔ ክርስቶስ ነው እንዳይላልክስ ነው ወይ ለልካፍሽ ነኝ። ጠብቀሽ ነበር። በደንብ አድርገው ሸውዶሻል። በደንብ አድርገው በጣም ኧረ ጀግና። ይሄ የሚያምር ፍላወር ላንቺ ነው። ያምራላ። በጣም ነው የደነገጥኩት። እሺ ግን አዶናይን አግኝቼዋለሁ። ረስተኛ ጊዜ በጣም በቃ ትጓጓለት የነበረው ደስ ስላለሽ ደስ ብሎኛል። በጣም ኑ በሉሽ ቁጭ ነው። ቴንክ ዩ። ችግር የለም የኔ እናት።
ሰላም ስላገኘሁ እኔ በጣም ደስተኛ ነኝ። እኔ ማለት ነው መጀመሪያ ሰዓት አንተን ላገኝ ስል በቃ ማለት እንደዚህ ልክ 8ኛ ክፍል እንደምብል ራሱ በጣም ነው ግራ እየገባኝ ያለው። አይዞሽ ይኸውልህ መጀመሪያ ልንገርህ ሙሉውን ማለት ነው 8ኛ ክፍል በጣም ጎበዝ ተማሪ ነኝ ማለት ነው። ቀይ ተማሪ ነበር እና ሚኒስተር ከተፈተንኩኝ በኋላ ነው 9ኛ ክፍል ላይ ነው ማለት ነው ስልክ የተሰጠኝና በጣም ነው ራሴን ከትላልቅ ከሴሌብሪቲዎች ጋር ማነጻጸር እና ያንተ ቪዲዮ ይመጣልኛል ምናምን ሴሌብሪቲ ተበቃ ክላስ ውስጥ ለላይ ተማሪ ምናምን ካሉ በቃ ቀጥታ ራሴን ወደ እሷ በትምህርት በጣም ዝቅተኛ ውጤት በቃ ማምጣት ጀመርኩ ማለት ነው። ቤተሰቦች ምን ሆና ነው ምናምን እስከማለት ድረስ ማለት ነው። ከዛ በኋላ ያንተ ቪዲዮ ነው በጣም የሚመጣልኝ እኔ ጋር። ከዛ በቃ ቆይ አንቺ ለምንድን ነው ራስሽን ከሌሎች ጋር የኔ ቆንጆ ምናምን የእውነቴን ነው በቃ እኔ ማንንም ሰው በዚህ ያክል ደረጃ ወድጄ አላውቅም ማለት ነው። የእውነቴን ነው እና በቃ እግዚአብሔርን በጣም ነው የማመሰግነው። እኔ ፊትክ ማየት በራሱ ለኔ በጣም ከበቂ በላይ ነው። አይዞሽ በጣም በቃ በጣም ነው የማመሰግነው። ማለት የሆነ እንደማላገኝህ ምናምን እኮ ያውቃል፣ ግን በቃ ለኔ ማየቴ እንዲህ አብሬክ ዴት መውጣት ምናምን ይቅር፣ ግን በቃ አንተ ማየቴ ራሱ ለኔ በጣም ትልቅ ነገር ነው። አይዞሽ ደስ ብሎኛል በጣም ስለተገናኘ። አሪፍ ምሽት እናሳልፋለን ዛሬ። እሺ እንዴት ነበር እራት? በጣም አሪፍ ነበር። እንዳፍጣላ በጣም እኔም በጣም ነው የምወደው። ዋይን ጠጥተናል፣ እራት በልተናል። ጠገብሽ? በጣም ሆዳም አይደለሽም አንቺ? ነይ አይደለሽም። አበላልሽ ምን ላይ ትፈታለሽ? በስመ አብ። አይ ሆዳም ነው። አይ በጣም ነው የሚጣ እና ስላገኘሁሽ ዛሬ ደስ ብሎኛል። እኔም በጣም ናቲ ነው የነገረኝ፣ የፀጉር የሚያስተካክለኝ ማለት ነው፣ ጓደኛዬ ነው። ስላንቺ ነገርኝና በጣም ደስ የሚል ልጅ እግዚአብሔር ናቲ። ሰው ከልቡ ትክክለኛ ሰው። እኔ በዚህ ዘመን እንደሱ አይነት ሰው አገኛለሁ ይሄ አንድም ቀን አስቤ አላውቅም። በጣም ብዙ ቲክቶከሮች ተብረውብኛል ማለት ነው። ናቲ ግን በቃ የሆነ ራሷ አናግሮኝ ምናምን ራሷ አገናኝ ከልቡ ሰው ትክክለኛ ሰው ማለት ለኔ በዚህ ዘመን እሱ በጣም ነው የምወደው። አዎ መወደድም ያለበት የእውነት በጣም ደስ የሚል እድለኛ ነኝ። ዛሬ ነው ነገረኝ የበለጠ ማለት ነው። ፀጉሬ እየተሰራው እያለ በአንድ ሰዓት ውስጥ ዝም ብዬ ሰርፕራይዝ አደረግሽ ነበረ፣ ግን የበለጠ ደስ እንዲልሽ እንደዚህ አድርጌ አዘጋጅቼ ሰርፕራይዝ አደረግሽ ማለት ነው። በጣም ነው ማለት እና ቲክቶክሽ ላይ በርትተሽ ቀጢ በደንብ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። እና ጃኒ በደንብ ሞቲቬት ታደርገኛለሽ ብለሻል። እሷም ቀጣይ ስትመጪ አይ ቲንክ አሁን እየሄድሽ ነው አለ ነገ ወደ ሻሸመኔ? አዎ ነገ ነው ማክሰኞ ነው የምትሄጂው? ከቻልኩኝ አገናኝሻለሁ ከመሄድሽ በፊት። በእናትህ በጣም ወዳት ነው። ካልሆነ ደግሞ ስትመለሽ አገናኝሻለሁ ማለት ነው። ፕሮሚ እግዚአብሔር ነግራታለሁ ኦሬዲ ባይ ዘ ወይ። ደስ ትላለች። አሜዚንግ ዲነር። ኦኬ አንድ ዘፈን ልጋብዝ እቤልካ? ደስ ይለኛል። She got it.